ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የዚህ ታላቅ የግሩፕ አባላት በአጠቃላይ በያላችሁበት ቦታ ሰላም፣ ጤና፣ ፍቅር፣ ደስታ፣ ስኬት፣ መትረፍረፍ በሙሉ ይብዛላችሁ እያልኩኝ አልማዝ እባላለሁ ከኢትዮጵያ ደቡብ ክልል በአሁኑ ሰዓት የምገኘው ቻይና ቤዚንግ ማለት ነው። እጅግ በጣም ደስ ይላል። ዛሬ እጅግ በጣም ድንቅ በሆነ ካምፓኒ ውስጥ እየሰራሁ እገኛለሁ። ታዲያ ይህ ካምፓኒ የካምፓኒያችን ቢዝነስ እድል ከማግኘቴ በፊት አረብ ሀገር ዱባይ 2 ዓመት፣ ሳውዲ አረቢያ 5 ዓመት መዳም ቤት ተቀጥሬ ሰራ ነበረ ማለት ነው። ታዲያ መልካም አጋጣሚ ያገኘሁትን የቢዝነስ እድል በመጠቀሜ ዛሬ ላይ ከስደት ወጥቼ በነፃነት ቢዝነሴን እየሰራሁ እገኛለሁ ማለት ነው። ታዲያ ካምፓኒያችን በየአመቱ የጉዞ የመኪና ፕሮሞሽኖችን ያወጣል ማለት ነው። ታዲያ የጉዞ ፕሮሞሽኖችን በጋራ በቲም በአንድነት በመስራት የጉዞ ፕሮሞሽን አጅብ በማድረግ ቻይና ኢንዱስትሪያችን እንግዲህ ፓርክን ለመጎብኘት ቻይና ላይ መጥቻለሁ በካምፓኒያችን ሙሉ ወጪ ማለት ነው። ታዲያ ካምፓኒያችን እጅግ በጣም ግዙፍ ነው። እጅግ በጣም ዓለም አቀፍ ኢንተርናሽናል ካምፓኒ ነው። በ196 ሀገር የሚሰራ እጅግ በጣም ትልቅ ካምፓኒ። እዚህ ጋር እንደምትመለከቱት የ196 ሀገር ባንዲራ ታዩታላችሁ ማለት ነው። እጅግ በጣም ደስ ይላል። በመቀጠልም ደግሞ እዚህ ጋር ከፊታችን የምትመለከቱት ከ30 ሺህ በላይ አቅፎ የሚይዝ የስብሰባ ማዕከል አለው ማለት ነው። ታዲያ በትናንትናው ቀን እንግዲህ በዚህ ስብሰባ ማዕከል እጅግ በጣም ትልቅ ፕሮግራም ነበረ። እሱም እንግዲህ ካምፓኒያችን ከተመሰረተ 29ኛ ዓመት አስቆጥሯል ማለት ነው። ታዲያ በዚህ አኒቨርሰሪው እንግዲህ እጅግ በጣም የመኪና ተሸላሚዎች፣ የጉዞ ፕሮሞሽን አሸናፊዎች እውቅና የወሰዱበት፣ የመኪና ተሸላሚዎችን የመኪና ቁልፋቸው የተረከቡበት እጅግ በጣም ድንቅ ቀን ነበረ ማለት ነው። እጅግ በጣም ደስ ይላል። በመቀጠል ደግሞ እዚህ ጋር የምትመለከቱት የዳታ ቤዝ እጅግ በጣም እያንዳንዱ ሴልሶችን ተቆጣጥሮ የሰራበት የሚገኝ የዳታ ቤዙ ነው ማለት ነው። በተጨማሪም ደግሞ እጅግ በጣም ደስ ይላል። ካምፓኒያችን እዚህ ጋር የምትመለከቷቸው ፎቆች እንግዲህ እጅግ በጣም ዩኒቨርሲቲዎች አሉ፣ ሆስፒታሎች አሉ። እጅግ በጣም በርካታ ነገሮች በበርካታ ዘርፎች ላይ ነው እንግዲህ ካምፓኒያችን እየሰራ የሚገኘው ማለት ነው። እጅግ በጣም ደስተኛ ነኝ ከዚህ ዓለም አቀፍ ኢንተርናሽናል ካምፓኒ ጋራ አብሬ በመስራቴ ደስታ ይሰማኛል። አረብ ሀገር 7 ዓመት ተቀጥሬ ሰርቻለሁ። በህይወቴ ምንም ለውጥ አላመጣሁም። እንኳን ቻይና አምጥተው መዳቦቹ ሊያስጎበኙ ይቅሩና እነሱ ሲያስጎበኙ እቤት ስራ መድበውልኝ ነበረ ሲሄዱ የነበሩት ማለት ነው። ዛሬ ግን ከመዳም ቤት ወጥቼ በነፃነት ቢዝነሴን እየሰራሁ እንደ ዓለም አቀፍ ቢዝነሴን እያስፋፋሁ እገኛለሁ። ከራሴ ማለት ቤተሰቦቼን ለውጬ በእኔ አማካኝነት ቢዝነሱ የጀመሩ ዳውንላይኖቼ እየተቀየሩ እየተሸለሙ እየጎበኙ ይገኛሉ። የብዙ ሰዎች የፊት ተምሳሌ እየሆንኩ ይገኛለሁ። የተለያየ አረብ ሀገር ላይ፣ አውሮፓ ሀገር ላይ፣ ኢትዮጵያ ላይ ቢዝነሱ በእኔ አማካኝነት እድል በማግኘት ባሉበት ቦታ ሆነው ትርፍ ሰዓታቸውን ተጠቅመው እየሰሩ ተጨማሪ ገቢ እያገኙ ያሉ በጣም በርካቶች አሉ ማለት ነው። ይህ የሆነበት ምክንያት ትላንትና እኔ መዳም ቤት ሆኜ ይህ እድል አጋጣሚ ሲመጣልኝ ብፈራ ብጠራጠር ዛሬ እዚህ አልገኝም ነበረ ማለት ነው። ነገር ግን ያገኘሁት መልካም አጋጣሚ ለመልካም ነው፣ ለጥሩ ነገር ነው፣ ሊቀይረኝ ይችላል፣ ሊለውጠኝ ይችላል በማለት በራሴ ተማምኜ መረዳት ያለብኝን ማወቅ ያለብኝን በማወቅ ከዚህ ዓለም አቀፍ ኢንተርናሽናል ካምፓኒ ለመጀመር የሚያስፈልጉ መስፈርቶችን በማሟላት ዛሬ ጠንክሬ በመስራት እንግዲህ በካምፓኒያችን የ2 ጊዜ የቻይና ፕሮሞሽን አሸናፊ ነኝ። በተጨማሪም ደግሞ የመኪና ተሸላሚ ነኝ። በእኔ አማካኝነት እጅግ በጣም በርካታ ልጆች የተሸለሙ አሉ። አቡሽ ሐምድላ